Hey guys, how are you? Are you fine? I hope you are fine. እንዴት ናችሁ? አማን ናችሁ ወይ? ዛሬ ደግሞ ከባለፈው የቀጠለ ቪዲዮን ይዤላችሁ የመጣሁት ኔቸር ኤንድ ኢቮሉሽን ኦፍ ኢንተርናሽናል ሪሌሽንስ የሚለውን አብረን እናያለን። መጀመሪያ ሚዲቫል ዩሮፕ ጊዜ ምን ነበር የሚለውን ነገር በሚዲቫል ዩሮፕ ጊዜ ፓወር ሼርድ ቢትዊን ቸርች ኤንድ ኢምፓየር በኢምፓየሮች እና በቸርቾች ላይ ነበር ስልጣን የነበረውና በዚያው በ14ኛው ክፍለ ዘመን በሚዲቫል ዩሮፕ ጊዜ ደግሞ ምን ነበር ሶቨሪን ስቴት። በነገራችሁ ላይ በሚዲቫል ዩሮፕ ጊዜ there is ሲስቴም ነበር ፊውዳሊዝም የሚባል ስልጣን በባል አባቶች እጅ እና ስልጣን በቤተ ክርስቲያን መሪዎች እጅ የነበረበት ፊውዳሊዝም የሚባለው ስቴት የነበረበት ጊዜ ነውና ለዚህ ነው ሶቨሪን ስቴት in the 14th century ራይዝ ሊያደርግ የቻለው። ምክንያቱም በቸርቾችና በኤምፓየሮች እጅ መሆን የለበትም። ህዝቦች እየተጨቆኑ ስለሆነ ቀረጥ በህዝቦች ላይ በስቶባቸው ስለነበር እንዲሁም ደግሞ ከራሳቸው ንብረት ከራሳቸው ሀብት ይልቅ ተጠቃሚ የነበሩት ኢምፓየሮች ስለነበሩ በቸርች ውስጥ የነበሩ ሰዎች እንዲሁም ደግሞ በቸርች በኩል ሰዎች ለቸርች ያላቸው ወይም ደግሞ ለእምነታቸው ያላቸውን ነገር እንዲገዙ ስለሚያደርጋቸው በዚያ ምክንያት የተለያዩ ድርጊቶችን ይፈጽሙ ስለነበር ሶቨሪን ስቴት ኢመርጅ ያደረገበት ጊዜ ወይም ደግሞ ናሽናሊዝም ያልነው በፓርት 1 ናሽናሊዝም በነገራችሁ ላይ ባለፈው ቪዲዮ እንዳወራ ነው አንዲት ሀገር አንዲት ስቴት መመራት ያለበት በራሷ ገቨርንመንት እንጂ በኢምፔሪየሮች እና በቸርች መሪዎች አማካኝነት አይደለም የሚል ሐሳብ ያለው ነውና ለምሳሌ ምን አይነት ሶቨሪን ስቴት ራይዚንግ ነበረ ስንል ፍሎሬንሻ እና ቬኒስ የምንላቸው ኢንዲፔንደንት ፍሮም ፖፕ ኤንድ ኢምፔሪየር ከፖፖች ከቤተ ክርስቲያን መሪዎች እና ከኢምፔሪየሮች ምን ሆኑ ተላቀው ነፃ ወጡ ማለት ነውና እኛ በቤተ ክርስቲያን መሪዎች እና በኢምፔሪየሮች አንመራ። ስቴት ራሱን ችሎ መውጣት ያለበት የራሱ ባውንደሪ የራሱ ቴሪቶሪ ያለው ሀገር በቤተ ክርስቲያን መሪዎች ወይም ደግሞ በተለያዩ የእምነት ተቋማት መሪዎች እና በኢምፔሪየሮች እንዲሁም ደግሞ ኖቢሊቲ የሚባሉ ኖቢሊስቶች ነበሩ ባላባት የሚባሉ ሰዎች የሰውን መሬት ከዚያ ሰው ይልቅ እጅግ በጣም ትልቅ ግብር በማስገበር ይቀበሉ የነበሩ ሰዎች የነበሩበት ጊዜ ስለነበረ እንደዚህ አይነት ስርዓት ቀርቶ መንግስት ያስተዳድረን ወይም ደግሞ ከዚህ ከኖቢሊስት ወይም ደግሞ ኢምፔሪያል አገዛዝ እንዲሁም ደግሞ ቸርቾች ከሚገዙት ከዚህ አገዛዝ ወተን የራሳችንን መንግስት አቋቁመን እንኖራለን የሚል እሳቤ ነበር ማለት ነው። የትኞቹ ሀገራቶች ናቸው ኢንዲፔንደንት ሆነው ከዚህ አይነት ከፖፕና ከኢምፔሪየር ከቸርቾች እና ከኢምፓየሮች ተገንጥለው የወጡት? ፍሎሬንስ እና ቬኒስ የሚባሉ ሀገራቶች ወጡ ነበር ማለት ነው። ከዚህም በኋላ ነበር 13 years war እንግዲህ ከ14ኛው ክፍለ ዘመን አልፎ በ16ኛው ክፍለ ዘመን ከ1618 እስከ 1648 ድረስ እጅግ በጣም ትልቅ ጦርነት ነበረ በካቶሊክ እና በፕሮቴስታንቶች መካከል ማለት ነውና ከዚህ ጊዜ በኋላ ነበረ ትሪቲ ኦፍ ዌስትፋሊያ የሚባለው የዓለም ኢንተርናሽናል ሪሌሽን በትክክል ኢመርጅ አደረገ ተብሎ የሚታሰብበት ጊዜና ብዙ ጊዜ ፈተና ላይ ትጠየቃላችሁና ልናውቀው የሚገባ ትሪቲ ኦፍ ዌስትፋሊያ ኢንተርናሽናል ሪሌሽን ኢመርጅ ያደረገበት ነው እና ማሲቭ ዋር ቢትዊን ካቶሊክ ኤንድ ፕሮቴስታንት ቸርች ነበረ። ከዚያም በኋላ ነው ይሄ እጅግ በጣም አስከፊው the bloodiest የሚባለው ጦርነት የነበረበት ጊዜ ለ30 ዓመት ያህል ጀርመን 1/3 ህዝቦቿን እስከምታጣበት ድረስ የደረሰ እጅግ በጣም ከፍተኛ የሆነ በጣም አስከፊ የነበረ ደም አፍሳሽ የነበረ ጦርነት ነውና ከሚዲቫል ዩሮፕ
በኋላ ስቴት የሚለው ሀሳብ ከመጣ በኋላ ስልጣን በእጅ መሆን አለበት የሚል በካቶሊክ ወይ በፕሮቴስታንት የሚለው ነገር እጅግ በጣም ትልቅ ጦርነት የነበረበት ጊዜ ነው ማለት ነው። እና ይሄም ጦርነት ያበቃው ትሪቲ ኦፍ ዌስትፋሊያ ማለት ነው። እና ከ1648 በኋላ ስቴት ዌር ሪኮግናይዝድ አስ ሶቨሬን ዊዝ ፊክስድ ቦርደር። ሶ ናሽናሊዝም የሚባለው ስቴት በዚህ ጊዜ ከተነሳ በኋላ 1648 ላይ ስቴት የራሷን ሉዓላዊነት አስጠብቃ ራሷን በራሷ ማስተዳደር አለባት። የራሷ ፊክስድ ቦርደር ያላት ስቴት ራሷን በራሷ ማስተዳደር አለባት የሚል ሀሳብ ከዚያ ተነሳ ማለት ነው። እና ከዚያም በኋላ እጅግ በጣም በጀርመን ውስጥ እንደምታውቁት ኢንዱስትሪያል ሪቮሉሽን እንደተነሳ እናውቃለን። እና ጀርመን የተለያዩ ነገሮች ስቲም ኢንጂኖችን፣ ኤሌክትሪሲቲዎችን በመጠቀም ማሲቭ የሆኑ ፕሮዳክሽኖችን ማምረት እንደጀመረች እናውቃለን። እና ከዚህ ከዌስትፋሊያን ትሪቲ በኋላ ዓለም ምንም እንኳን ሰላም ብትሆን ዲፕሎማሲ ምንም እንኳን ቢስፋፋ ነገር ግን ኢንዱስትሪያል ሪቮሉሽን የሚለው ነገር ወደ ኮሎናይዜሽን እንድንመራ አድርጎናል። እንዴት ነው ከተባለ ጀርመን ውስጥ ኢንዱስትሪያል ሪቮሉሽን ጀርመን ውስጥ አልኩኝ ኢንግላንድ ውስጥ ወይም ደግሞ ግሬት ብሪቴን ውስጥ ምን ኢንዱስትሪያል ሪቮሉሽን ከተነሳ በኋላ ሀገራቶች እንግላንድ እንዲሁም ደግሞ የተለያዩ ሀገራቶች ብሪቲሽ፣ ፍሬንስ የተለያዩ የአውሮፓ ሀገራቶች ምን መፈለግ ጀመሩ? የተለያዩ ጥሬ እቃዎችን መፈለግ ጀመሩ ማለት ነው። ሮ ማቴሪያልሶችን ፍለጋ ጀመሩ። ይሄ ደግሞ ምን አደረገ? ኢትሊ ሱዋል ስክራምብል ፎር አፍሪካ ስክራምብል ማድረግ ጀመሩ። አፍሪካ መቀራመት ጀመሩ። ለምን? ለጥሬ እቃ ሀብት። ኢንዱስትሪያል ሪቮሉሽን እጅግ በጣም ብዙ ጥሬ እቃዎችን ስለሚፈልግ በሱ በኩል አድርጎ ብዙ ምርቶችን ለማምረት ምን ያስፈልጋቸው ነበረ? ጥሬ እቃ ያስፈልጋቸዋል። ቀጥታ ወዴት መምጣት ጀመሩ? የራሳቸው አልበቃ ሲላቸው አፍሪካን ለመቀራመት መጡ፣ ጥሬ ሀብት ፍለጋ። እና ከዚያም በኋላ ደግሞ ሞጁሉን ነው እንግዲህ አጠራጥሬ አድርጌ ማወራላችሁ። እና ከዛም በኋላ ነበረ አፍሪካውያን እንግዲህ ዲኮሎናይዜሽን ወይም ደግሞ ከቀኝ ግዛት ነፃ መውጣት የጀመሩት ከሁለተኛ ዓለም ጦርነት በኋላ ፎርመር ኮሎኒስ ጌንድ ኢንዲፔንደንስ። ከሁለተኛ ዓለም ጦርነት በኋላ አብዛኞቹ አፍሪካ ሀገራቶች እንዲሁም ኤዥያ ሀገራቶች የተለያዩ ሀገራቶች ኢንዲፔንደንስ ማግኘት ጀመሩ፣ ከኮሎናይዜሽን መላቀቅ ጀመሩ በአዳፕቲንግ ዩሮፒያን ስታይል ስቴት። ግን ምንም እንኳ ዲኮሎናይዝድ ቢሆኑ ከኮሎናይዜሽን ነፃ ቢወጡ አዳፕት ያደረጉት ምንን ነው? የአውሮፓውያንን ስታይል ነው። እንደምታውቁት አፍሪካ ውስጥ የተለያዩ ሀገራቶች ከኢትዮጵያን ውጪ ማለት ነው እና እንግሊዝኛን እንዲሁም ደግሞ የተለያየን ቋንቋ አደባልቆ የሚያወሩ ናቸው። የራሳቸው ንጹህ ቋንቋ የላቸውም። የራሳቸው የሚሏቸው ትክክለኛ ኦሪጂናሊቲያቸውን የጠበቁ ባህል የላቸውም ማለት ነው። የነሱ ባህል ከየትኛው ከአውሮፓውያን ባህል በብዙ አይነት መልኩ የተቀዳ ነው ማለት ነው። እና ኢትዮጵያውያን ግን ምን ሆነው በቀኝ ግዛት ስላልተገዙ ቀድሞ በአባቶች የነበረው ባህል እንደተጠበቀ እስካሁን አለ ማለት ነው። እና የተለያዩ አፍሪካ ሀገራቶች ኢሮፒያን ስታይል ጠብቀው ነው ሜቢ በጥቂት የተሻሻለ የራሳቸውን የሆነ ባህል እየተከተሉን ሊሆን ይችላል። ነገር ግን አብዛኛውን ነገር የአውሮፓውያን ነው ማለት ነው። እና ቋንቋቸው የተደባለቀ ባህላቸው እንዲሁም ደግሞ በሰንደቅ ዓላማ ጊዜ የሚዘምሩት ብሔራዊ መዝሙራቸው ራሱ ምንድነው ማለት ነው? የተጣራ አይደለም ማለት ነው። እና ኤግዛምፕል ኢትዮጵያ እንደ ኢንዲያ ፎርምድ ሞደርን ስቴት ዊዝ ፍላግስ ካፒታል ኤንድ ኮንስቲቱሽን ዲኮሎናይዜሽን ኤግዛምፕል ነው ማለት ኢትዮጵያ፣ ኢንዲያ የተለያዩ አፍሪካ ሀገራቶችም ማለት ነው እና ዲኮሎናይዝ ያደረጉበት ኢንዲፔንደንሲያቸውን ያገኙበት ጊዜ ነው ማለት ነው። እና ይህን ካልን ይበቃል። በቀጣይ ቪዲዮ ደግሞ እንገናኛለን። ቆንጆ ጊዜ ነው ያለን ብዬ አስባለሁ። እና
ቪዲዮን ከወደዳችሁት ላይክ አድርጉ። ላይክ ካደረጋችሁ ብዙ ቪዲዮ እሰራለሁ። የተለያዩ ፍሬሽማን ፈርስት ሴሚስተር እንዲሁም ሰከንድ ሴሚስተር ልሰራላችሁ እችላለሁ ማለት ነው። በዚህ የሚቆም አይደለም። አበረታቱኝ ፕሊዝ። ቴንክስ ፎር ዮር